ፋሚሊ እንግዲህ እቺ ወጣት ሚስጥረ ትባላለች። የያፓ ዋና ጸሐፊ ሆና ተቃዋሚ ፓርቲ ሆና ነውና ጋዜጠኛው ጥያቄ ያቀርብላት ነበርና በመጀመሪያ ደረጃ ያው ከሻቢያ ጋርም ከምናምንም ከጁንታው ጋርም እየሰራች እንደሆነ የምናውቅበት መንገድ በመጀመሪያ ደረጃ ምርጫ ኑና ተወዳደሩ ተቃዋሚ ፓርቲዎች ተብሎ ጥሪ ሲደረግላቸው 6 መደራደሪያ እንትኖችን አንቀጾችን አስቀምጠው ነበር። አንደኛው አንቀጽ ጦርነቱ ካልቆመ በስተቀር በፍጹም ለመወዳደር አንፈልግም ነው ያሉት። ሲጀመር ጦርነት አልተጀመረም። መንግስት ድርድር አላደረገም በውይይት ነው ብላለችው። ነገር ደግሞ መንግስት ትግስታችን አይደለም የሱ የኛ ትግስት እስከሚያልቅ ድረስ በጣም ብዙ ነገሮችን እስከሚደረግ ድረስ መንግስት ዝም ብሎ በሽምግልና በድርድር እያለ በጣም ብዙ ጊዜ ተመላልሷል። ብዙ ጊዜያቶችንም አቃጥሏል። እነሱ የፈለጉት የኢትዮጵያን ቀይ መስመር አልፎ መግባት ነው። መንግስት ያንን እንዲያደርግ ነው የሚፈልጉት። ነገር ግን ይሄ ሊሆን አልቻለም። ኢያፓ ሲጀምር የትኛውንም ዶክተር አብይ አህመድ የምድሩን እንትን ሰርቶ ጨርሶ የመንግስተ ሰማያቱን ቢሰራ ኢያፓ በፍጹም የማያመሰግን በማጥላላትና በማዋደቅ የሚያምን ፓርቲ ነው። አሁን ደግሞ ደግሜ የምነግራችሁ ነፃነት ስለሌለ ብለሽ ያልሽው በነፃነት ወጥተሽ መናገር የቻልሽው ባጀት ተመድቦልሽ ነይ ተወዳደሪ ተብለሽ በነፃነት ቢሮ ተከፍቶላችሁ በነፃነት የምትወዳደሩበት የምትናገሩበት እንደዚህ አፍሽን ከፍተሽ መናገር የቻልሽው ነፃነት ስላለ ነው። ይኸውልሽ የኢትዮጵያ ሉዓላዊነት በሚነካ መልኩ ለሚመጣ ማንኛውም ሰው በፍጹም ኢትዮጵያ እጇን አትሰጥም። በቃ ድንበርን አልፎ ለሚገባ ሰው ኢትዮጵያ አሁንም ወደ ኤርትራ ጦሯን ያስገባችው ኤርትራ ጦሯን ወደ ኢትዮጵያ ድንበር አስገብታ ስለነበረ የኢትዮጵያ መከላከያ ሰራዊት ደብዳቤ ሰጣ። ፍቃደኛ ስላልነበረ ጦሩን ወደዛ አስጠጋ። በሉዓላዊነት ስለማንደራደር ማለት ነው። አገርን አስይዘን ቁማር አንጫወትም። ኢትዮጵያን አስይዘው ቁማር የሚጫወት መንግስት አይደለም ያለን። ሲቀጥል ደግሞ ነፃነት ስላለ ነው። በበፊት የያፓ እንትኖችን አይተሻል። መሀል እግራቸው እስከሚተላ ድረስ ተገርፈው አገር ጥለው ተሰደው 40 ዓመት አይሆነ 35 ዓመት 40 ዓመት ኢትዮጵያን ለቀው ከወጡ ነፃነት ያለበት ሀገር ሆነ የተሰራን ነገር ተሰራ ብሎ ማለት ምንድነው የሚጎዳችሁ? ያልተሰሩት ነጥብ ላይ መወያየት ምንድነው የሚጎዳችሁ? በተሰራበት ነገር ላይ እያጣጣላችሁ መናገር ዕውቀት አይደለም። በፍጹም ዕውቀት አይደለም። የኢትዮጵያ መንግስት ማለት ወይንም ደግሞ የፌደራላዊ መንግስት ማለት አጥቶሽ መንግስታችሁ እያልሽ ለምትመልሽ የንቀት ቃል በራሱ በነፃነት እየኖርሽ ወይንም በነፃነት የመናገር መብትሽ እንደተከበረልሽ ማወቅ መቻል አለብሽ። በዚህ ልክ የተሰራን ነገር ተሰርቷል ማለት እነዚህ ጉዳዮች ደግሞ አልተሰሩም፣ በእነዚህ ጉዳዮች ደግሞ እኛ እንሰራለን ማለት እንጂ አይኔን ግንባር ያርገው ብሎ የተሰራን ነገር ሸምጥጦ እንደ አዲስ እንሰራለን ብሎ መውጣት አይደለም የፓርቲ ተቃዋሚ ፓርቲ መሆን ማለት። በቃ የተሰራውን ነገር አምናችሁ ባልተሰራው ጉዳይ ላይ በዚህ ጉዳይ ላይ እኛ ልንሰራ እንችላለን ማለት ነው ያላችሁ የምትችሉት። ኢያፓ የኛ አባላት በጣም ብዙ ታስረዋል ብለሽ ላልሹ ምላሽ ልስጥሽ። በኢያፓ ፓርቲ ስም እነሱ ጁንታን ሲደግፉ የነበሩ እነሱ ከእንትናች ጋራ ከፋኖች ጋራ ሲሰሩ የነበሩ ከፓርቲው ጀርባ እየተሰራ የነበረው ሴራ ስለነበረ ተይዘው ታስረዋል። ለዚህ ምላሽ ልሰጥሽ ይችላል። አፍሽን ከፍተሽ እንኳን ስለዛ መናገር ለዛ ተጠየቅሽው ጥያቄ መናገር ያቃተሽ በዚህ ልክ ከሱ በስተጀርባ እየተሰራ ስላለ ነገር ስለምታውቂ። አው ጭቅላትሽን አደንቀዋለሁ። ወተሽ ደፍረሽ መናገርሽን አደንቀዋለሁ። የተሰሩ ስራዎችን ግን አትርሺ። የተሰሩ ስራዎች ላይ ግን ቆመሽ ነው እያወራሻለሽ። ዛሬ ነፃነት የለም ብለሽ ላልሽው ነፃነት ስላለሽ ነው። በነፃነት እንኳን አንቺ አይደለሽም ቲክቶክ ላይ ያለ ኢትዮጵያን የሚጠላ ዱርዬ ወጥቶ የሚናገረው የሚሳደበው ጠቅላይ ሚኒስቴሩን የሚዘልፈው በሙሉ ኢትዮጵያ ውስጥ የመናገር መብት ስላለ ነው። በፊትማ ቢሆን ኖሮ እዚህ ደረጃ ላይም አትደርሽም ነበር። እና ተቃዋሚ ፓርቲዎች የሚመስል ነገር እያወራችሁ እየተማመንን በጣም እየተማመንን እናንተ ሲጀምሩ ነው ስትባሉ እኮ አይሆንም ጦርነቱ መቆም ያለበት ብላችሁ ስትሉ እኮ ከነሱ ጋር እንደምትሰሩ እኛ እናውቅ ነበር። ግን የህዝብን ሐሳብ ለመግዛት የህዝብን ሐሳብ የበላይነት ለማረጋገጥ መንግስት እንድትመጡ አድርጓል። ህዝብ ከመረጣችሁ ትቀመጣላችሁ፣ ወንበር ትይዛላችሁ።
አገሪቷን ትገዛላችሁ። አይ ህዝብ ካልመረጣችሁ ሐሳባችሁ ለህዝብ ገዢ ሆኖ ካልተገኘ አሁንም ትቀመጣላችሁ ተቃዋሚ ሆናችሁ እንጂ ጠቅላይ ሚኒስቴሩ በ5 ዓመት የተሰራው ስራ በ27 እና በ28 ዓመት ያልተሰራ ስራ ነው የሰራው። ይሄንን ወደዳችሁም ጠላችሁም አምናችሁ መቀበል አለባችሁ። ውድ ፋሚሊዎች ሁላችንም ሜሴጅ ቴክስት ውስጥ እየገባን ትጽፋላችሁ ማለት ስንዴ ነው ምንደግፈው፣ አርማችን ስንዴ ነው ምንደግፈው ስንዴ ነው። እንደዚህ አይነት ተቃዋሚ ነገሮች ሲመጡ እየገባው መልእክት አቀርብላችኋለሁ። ከጎኔ ስለሆናችሁ አመሰግናለሁ። ኮፒ ሊንክ ሼር ዲዩት አድርጉ። ቴንክ ዩ